በባሏ የተከዳችው ጋዜጠኛ ሉላ ገዙ በህይወቷ ያን ቀን ሞቷ እንደተመኘች ተናግራ ነበረ። ሰላም እንዴት ናችሁ? አብርሃም ነኝ። ይህ ደግሞ ፋኖስ ሚዲያ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ እንጀምራለን። ዛሬ የምነግራችሁ በሞዴል ስራ እና በኢቢኤስ ቲቪ ሆስተስ ስለሆነችው ጋዜጠኛ ሉላ ገዙ ነው። ሉላ ገዙ በአዲስ አበባ የተወለደች ሲሆን ለቤተሰቦቿ የመጀመሪያ ሴት ልጅ እንደሆነች ተናግራለች። ከአንደኛ ክፍል እስከ 12ኛ ክፍል በአዲስ አበባ እንዳጠናቀቀችና በመቀሌ ዩኒቨርሲቲ በስነ ልቦና ትምህርት እንደጨረሰች ተናግራለች። በ2007 ወርልድ ሚስ ኢትዮጵያ ውድድር ላይ ተሳታፊ የነበረች ሲሆን በዚህም አራተኛ ወጣ ነበረ። እንደገና በ2009 ደግሞ በዚሁ በሚስ ኢትዮጵያ ወርልድ ኢትዮጵያ የውበት ውድድር ላይ ተሳትፋ የነበረ ሲሆንም በዚህ ለውድድር ላይም አንደኛ በመውጣት ዋንጫ ስትወስድ ኢትዮጵያን ወክላ በዓለም የውበት ውድድር ላይ ተሳታፊ የነበረች ሲሆን በውበቱ ውድድር ላይም ሶስተኛ ወጣ ነበረ። ከውድድሩም በኋላ በጋዜጠኝነት ስራ ለመሰማራት የፈለገች ሲሆን በዚህ ምክንያት የጋዜጠኝነት ሙያ እንደተማረች ተናግራለች። በብዙ ቲቪዎች ላይም ሆስተስ የነበረች ሲሆን በብዙ ፕሮግራሞች ላይ መሪ ነበረች። በሞዴሊንግ ስራዎቿ ታዋቂ የሆነች ሲሆን በኋላም በፊልምና በተለያዩ ማስታወቂያ ስራዎች ላይ ብዙውን ጊዜ አይተናታል። በዋነኛነት ግን ከ2009 ዓመተ ምህረት የሚስ ኢትዮጵያ ውድድር አሸናፊ ሆና ኢትዮጵያን ወክላ ከዓለም ሶስተኛ በወጣችበት መድረክ በኋላ በጋዜጠኝነት ስራዋ ታዋቂ ሆና ነበረ። በዚህም በጋዜጠኝነት ስራዋ ላይ ወደ ኢቢኤስ በመሄድ ስራ ምሰራ ሲሆን አሁን ደግሞ ከመቅደስ በመልቀቋ ምክንያት በዚህ ኢቢኤስ ቲቪ ላይ በእሁድም በኢቢኤስ ዋና ሆስተስ ሆናለች። ሉላ ገዙ ወደ ጋዜጠኝነት ስራ የገባችው በ2009 በኋላ ሲሆን በብዙ የቴሌቪዥን ፕሮግራሞች መሪ ጋዜጠኛ ነበረች። አሁንም ደግሞ በዋና ሆስተስ ሁና ምሰራ ሲሆን በዚህም በኢቢኤስ ቲቪ በእሁድን በኢቢኤስ ዝግጅት ላይ ዋና መሪ ነች። በህዝቡ ዘንድ ተወዳጅና አድናቆት ያተረፈች ሞዴለኛ፣ ፊልም ሰሪ፣ ማስታወቂያ ባለሙያና ዋና የጋዜጠኛ ሰው ነች። ለብዙ ሴቶችም አርያ በመሆን የተለያዩ ሴቶች እሷን ሞዴሊንግ በማድረግ ስራቸውን ምርጥ አድርገው እንዲሰሩና እነሱም ከወንዶች የበላይ መሆን እንደሚችሉ እንደ አሳየቻቸው ብዙዎች ይናገራሉ። ነገር ግን በትዳር ህይወቷ መረጃዎች እንደሚያሳዩት ከሆነ ከቀድሞ ባሏ 2 ሴት ልጆች እናት ስትሆን ከልጆቿ አባት ጋር የተፋታች ናት። የተፋታችበት ምክንያት ባሏ ከገንዛ ጓደኛዋ ጋር ስለማገጠባት እንደሆነ መረጃዎች ያሳያሉ። ባሏም እሷን ፈቶ ከጓደኛዋ ጋር ተጋብቶ የልጆች አባት እንደሆነ ተሰምቷል። በዚህ ምክንያት ብዙ ጊዜ እንዲህ ተብላ ስትጠየቅ በህይወትሽ የተከዳሽበት አጋጣሚ አለ ስትባል የእሷ መልስ እንዲህ ነው ያለችው። በደንብ ተከድቻለሁ፣ በህይወቴ ሞቴን ተመኝቼ ነበር ያለች ሲሆን ልጆቼ ሳስብ ግን ምን ሆነሽ ነው ብዬ ከራሴ ጋር አወራ ነበር ብላለች። ማን እንደከዳት ግልጽ አርጋ ባትናገርም መረጃዎች እንደሚያሳዩት ከሆነ ግን በባሏ ስለተከዳሽ ነው ብለው ብዙ ሰዎች ይናገራሉ። ሉላ ገዙ አሁን ብቻዋን ስለሆነች ብዙ ጫናና ብቸኝነት እንደሚያጠቃት የተናገረች ስትሆን አሁን ግን ከአንድ በአዲስ አበባ ከሚገኝ ትልቅ ከባለ ሀብቶች ዘርፍ የሚመደብ ፍቅረኛ
እንደያዘች ሰዎች ይናገራሉ። ይህ የሉላ ገዙ ታሪክ ነው። ሉላ ገዙ በባሏ ብትከዳም በተለያዩ ስራዎች ዘርፎች ላይ ውጤታማ የሆነች የሁለት ልጆች እናት እና በቤተሰቦቿም ዘንድ የመጀመሪያ ልጅ የሆነች ናት። ሰዎች ያደንቋታል፣ ሰዎች ይወዷታል። በኢትዮጵያ ሕዝብም ዘንድ በኢቢኤስ ቲቪ በምታሳየው ብቃትና በምታሳየው ትህትና የተነሳ ብዙ ሰዎች የእሷ ደጋፊ ናቸው። መቅደስ በመውጣቷ ማግስት ዋና መሪ ሁና የተለያዩ ዝግጅቶችን የምትመራው ሉላ ገዙ ታሪኳ ለብዙ ሴቶች አርያ የሚሆንና ራስን ችሎ መኖር እንደሚቻል ያሳየች ትልቅ የጋዜጠኛ ሙያ ሰው እንደሆነች ብዙ ሰዎች ይስማማሉ። የዛሬው ስለ ጋዜጠኛ ሉላ ገዙ የያዝነው ስለ ስራና ስለ ህይወቷ የተሰሙ አዳዲስ መረጃዎችን ይህንን ይመስላሉ። ሌላ ስለተለያዩ ታዋቂ ሰዎች መረጃ እንዲደርሱ ከፈለጉ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እንዲሰራላችሁ የምትፈልጉት የታዋቂ ሰው ህይወት ካለ ኮመንት ላይ ማስቀመጥ እንዳይረሳ። ይህንን ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ሰላም ለእናንተ ይሁን።